ማርያምን የማያውቃት ክርስቲያን አለ? እስልምና ላይ ምን ያህል ክብርት ሴት እንደሆነች እስቲ ስሙ። ስለ ኢየሱስና ስለ ማርያም እሺ፣ በትርጉም أعوذ بالله من الشيطان الرجيم واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፉም ውስጥ መርየምን ከቤተሰቧ ወደ ምስራቅ ስፍራ በተለየች ጊዜ የነበረውን አስታውስ ይላል። የሆነውን አስታውስ። ምን አለች? فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا فاتخذت من دونهم حجابا كالنسم كللان يزج تكللج مقارجان أرقج فأرسلنا إليها روحنا يزين قزين منفساتشن قبرئيلننم لاكنا يوالا منفس تبلو القبرئيل كذابوها لا انديها لا فتمثل لها بشرا سويا በቃ ግልጽ ሰው ሆኖ መጣላት ገብርኤል በቃ በግልጽ የሆነ ሰው ሆኖ መጣላት። ከዛ እንዲህ አለች። ማርያም ጥብቅ እንደሆነች ያው ታውቃላችሁና በጣም ጥብቅ ነች ማርያም አለይሃ ሰላም፣ የአላህ ሰላም በሷ ላይ ሆነና እንዲህ አለች። قالت إني أعوذ بالرحمن منك إن كنت تقيا قالت بلالج إني أعوذ بالرحمن منك እኔ በአርራህማን ከአላህ ስሞች አንደኛው ነው። አርራህማን እጅግ ሩህሩህ በሆነው ማለት ነው። እጅግ ሩህሩህ በሆነው በአንዱ አላህ ካንተ ተጠበቃለሁ። ኢን ኩንተ ተቂያ አላህን የምትፈራ ከሆነ አጠገቤ እንዳደርሳለች ወንድ ስለሆነ ማለት ነው። ከዛ በኋላ እንዲህ አላት። قال إنما أنا رسول ربك لأهب لك غلاما زكيا قال بلوم مالات ملاكو إنما أنا رسول ربك أني كجيتاش تلاكون يا الله ملك تنياني لأهب لك غلاما زكيا يا بك نسو يونا اللج لانش لساتشالات نسو يونا اللج كذاب ولا اندي علج قالت أنا يكون لي غلاما ولم يمسسني بشر ولم أك بغيا دي قالت أنا يكون لي ولد دي لجن دي نورين ولم يمسسني بشر وند ساينكاين ولم أك بغيا بالغهم ما دلو مالج ديت لجي نورين لج كذاب وهلا اندي علات قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا አላትም ነገሩ እንደዚህ ነው። ጌታሽ እሱ በእኔ ላይ ገር ነው ለሰዎችም ተአምርም ከኛም ችሮታ ልናደርገው ይህንንም ሰራን የተፈረደም ነገር ነው አላት። ኦሬዲ በቃ የተፈጸመ ነገር ነው። የአላህ ችሮታ ነው። የአላህ በቃ ከሱ እዝነት ነው። በቃ ምንም እንትን አትበይ፣ በቃ እሱ ያደረገው ነገር ነው አላት። ከዛ በኋላ በሌላ ቦታ ላይ ልጅ ሳይኖረኝ እንዴት ወንድ ሳይነካኝ እንዴት ልጅ ይኖረኛል ባለች ሰዓት መላኩም አላህ በሻ ጊዜ አንድን ነገር መፍጠር በሻ ጊዜ ለሱ ሁን ይለዋል፣ ወዲያውኑም ይሆናል አላት። ከዛ ቀጠለች فحملته فانتبذت به مكانا قصيا أرجزت بتبالو مسرت فانتبذت به مكانا قصيا ركودو نسفر ميدج فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا ወይኔ ሲያሳዝን ግን ይሄ ፓርቲ ያሳዝነኛል ሁሉ ጊዜ ወላሂ ሴቶች ትዝ የሚሉኝ እናት ምናምን ትዝ የሚለኝ የዚህ ሰዓት ነው። فأجاءها المخاض ከዛም ምጡ መጣባት إلى جذع النخلة ወደ ዘንባባይቱም ዛፍ አጠገብ ማለት ነው። እንዲህ አለች የዛን ሰዓት قالت يا ليتني ወይኔ አለች ሚቱ ቀብለ ሃዛ ምን አለ ሞቼ በነበርኩኝ አለች። ወኩንቱ ነሲየን መንሲያ የተረሳውኝ በነበረ ምን አለ አለች። በቃ የምጡ ብርታት ማለት ነው። እናቶቻችን በዚህ ሁኔታ እንደሚወልዱ አላህ የሚያሳዝን ሁኔታ ነው እየነገረን ያለውና ከዛ እንዲህ አለ
ጥሪ ተጣራ። ፈናዳሃ ሚን ተሕቲሃ አላ ተሕዘኒ ቀድ ጀዐለ ረቡኪ ተሕተኪ ሰሪያ። ከበታችሽም እንዲህ ሲል ጠራት፣ ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጎልሻል አላት። ወሁዚ ኢለይኪ ቢጅዝዕ ነኽለቲ ቱሳቂጥ ዐለይኪ ሩጠበን ጀኒያ። የዘንባባይቱንም ግንድ ወዝውዣት አላት። የዛን ጊዜም እሸት የሆኑ ተምሮች ታወርድልሻለች አለ። ፈኩሊ ወሽረቢ ወቀሪ ዐይና፣ ቢ ጠጪ ተደሰች አላት። ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርት። ፈኢማ ተረይነ ሚነል በሸር፣ ወንድ ማንም ሰው ቢመጣ አላት ከዚህ በኋላ አንድ ሰው በቃ ፈቁሊ ኢኒ ነዘርቱ ሊረሕማን ሰውማ፣ ለጌታዬ ለአራሕማን ስለትን ተስያለሁ በያቸው። ፈለን ኡከሊመ ልየውመ ኢንሲያ፣ ከዚህ በኋላ ሰው አላናገርም ብለሽ ንገሪያቸው አለ። በቃ እኔ ሰው አላናገርም ስለተስያለሁ በይ አለ ማለት ነው። ከዛ እንዲህ አለ ቁጥር 27 ላይ ፈአተት ቢሂ ቀውመሃ ተሕሚሉህ ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ። ሱብሓነላህ። ፈአተት ቢሂ ቀውመሃ ተሕሚሉህ፣ ሕፃኑን ልጅ እንደዚህ ይዛው መጣች፣ አቅፋው ማለት ነው። ቃሉ ብለው አሏት ህዝቦቿ ያ መርየም፣ አንቺ መርየም ሆይ ለቀድ ጅእቲ ሸይአን ፈሪያ፣ ምን አይነት ከባድ ነገር ይዘሽብን መጣሽ አሏት። ከሃዲያን ናቸው ታውቋላችሁ እነዚህ አይሁዳውያን። ከዛ ቀጠሉ ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በጊያ። አንቺ የሃሩን እህት ሆይ በዒባዳ ማለትም በዒባዳ በቃ ልክ እንደሱ በቃ ጥብቅ የሆንሽ ሴት ነሽ፣ እንደ ሃሩን ነሽ እና እንዴት አይነት ስራ ነው ይዘሽ የመጣሽው? ማ ካነ አቡኪ እምረአ ሰውኢን፣ አባትሽ መጥፎ ሰው አልነበረም። ወማ ካነት ኡሙኪ በጊያ፣ እናትሽም ባለጌ አልነበረችም። አንቺ ምንድነው ይዘሽብን የመጣሽው? ዝሙት ነው እያሉ ነው። ከዛ በኋላ ያው ስለማትናገር አትናገሪ ተብላ ስለነበረ ምን አለች? ፈአሻረት ኢለይህ፣ ወደ ልጁም ጠቆመቻቸው፣ እንደዚህ ብላ ጠቆመቻቸው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ። እንዴ ትቀልዳለች እንዴ ያሉ፣ እንዴት ያንቀልባ ልጅ እናናግርልሽ አሏት። እንዴት ነው የምናናግርልሽ? እንዴት? ከዛም ቀጠለና ልጁን አላህ እንዲናገር አደረገው። በእስልምና 3 ሰዎች በአንቀልባ ላይ ሆኖ ተናግረዋል። አዲስ እንዳይሆንባችሁ እሺ። ከ3ቱ አንዱ ዒሳ ነው። ከዛም ምን አለ? ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ። ቃል ብሎ አለ ኢየሱስ ዒሳ ኢኒ ዐብዱላህ፣ እኔ የአላህ ባሪያ ነኝ። አታኒየል ኪታብ፣ መጽሐፍን ሰጥቶኛል። ወጀዐለኒ ነቢያ፣ ነቢይም አድርገው ልኮኛል አላቸው። ወዲያውኑ ተናገረ። ተአምር ነው ይሄ ሱብሓነላህ። ከዛ ቀጠለና ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ። ወጀዐለኒ ሙባረከን አይነማ ኩንት፣ በሄድኩበት ሁሉ ብሩክ አድርጎኛል። ወአውሳኒ ቢሰላቲ ወዘካ፣ በሰላትና በስግደትና በግዴታ ምጽዋትም አዞኛል። ማዱምቱ ሐያ፣ በህይወት እስካለው ድረስ አለ። ከዛም ቀጠለ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ። ወበረን ቢዋሊደቲ፣ ለጌቾ ለመሚዩት አታረግም። ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ። ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም አላደረገኝም፣ እምቢተኛም አላረገኝም አለ። ቀጠለ ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ። ወሰላሙ ዐለይ፣ የአላህ ሰላም በእኔ ላይ ይሁን አለ። መቼ? የውመ ውሊድት፣ ያኔ የተወለድኩበት ቀን፣ ወየውመ አሙቱ፣ ወደፊት መጥቼም በምሞትበት ቀን፣ ወየውመ ኡብዐሱ ሐያ፣ ከዛም ከሞትኩበትም አላህ በሚቀሰቅሰኝ ዕለት የአላህ ሰላም በእኔ ላይ ይሁን አለ። ቀጠለ እንግዲህ አላህ ታሪኩን ይህን ሁሉ ነገረንና ምን አለ?
ذلك عيسى بن مريم እንግዲህ ኢየሱስ ማለት የመርየም ልጅ ይሄ ነው። قول الحق الذي فيه يمترون እነሱ የሚከራከሩበት የሚጨቃጨቁበት አንዴ አምላክ ነው፣ አንዴ ሰው ነው፣ አንዴ እንዲህ ነው፣ አንዴ እንዲያ ነው እያሉ የሚጨቃጨቁበት የአላህ መልእክተኛ ጉዳይ ታሪኩ እውነተኛው ንግግር ይሄ ነው አለ። ቀጠለ ما كان لله أن يتخذ من ولد سبحانه لا الله كو أن يتخذ ولد لجن مياز لسو يتقبوا عدلم ترات يقبوا على الله راسو سيناقر إذا قضى أمرا فإنما يقول له كن فيكون عند النقر بشاكسي لسو هون يلوال وديونم يهونال جينا أنت اندمتلو تعدلم مالا كذا قتلنا عيسى اندياله وإن الله ربي وربكم فاعبدوه أملاكنا وإن الله ربي الله يني جيتا وربكم ينانتم جيتا نواله يني بتشا سايهون ينانتم نواله لك بايبل لا يندالو أملاكنا أملاكاتشو اندالو مالتنا هذا السم بتشا تجزو هذا صراط مستقيم يهينو قطتኛው ጎዳና ብሎ ዒሳ ራሱ በዚህ ሁኔታ ነው የተናገረው። ግን ከዛ አላህ ምን አለ ሲያስጠነቅቅ እቺን ልናገርና ይበቃኛል። فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم فاختلف الأحزاب ከዛ አህዛቦችም በሱ ጉዳይ ላይ ተለያዩ። من بينهم በሱ ማለት ነው። በቃ አንዱ ተሰቅሏል፣ አንዱ አምላክ ነው፣ አንዱ አልተሰቀለም፣ አንደኛው ነው ሰው ነው፣ አንደኛው ከሶስቱ አንዱ ነው ይላል፣ አራ አይደለም ራሱ አላህ ነው ይላል፣ እንደዚህ ነው እንደዚያ ነው። እነዚህ ሁሉ አለ ተለያዩ አለ። ግን فويل للذين كفروا ለነዛ ለካዱት ሰዎች ወየሁላቸው አለ አላህ من مشهد يوم عظيم سبحان الله ያ ታላቁን ቀን የመጋፈጥ ጉዳያቸውን ወየሁላቸው አለ። ታላቁን ቀን ሲጋፈጡ ኢየሱስ ራሱ የዛን ቀን ይጠይቃል። ምን ይለዋል መሰላችሁ? አላህ የዛን ቀን ይጠይቀዋል። ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ምን ይለዋል? ወኢዝ ቃለ አላሁ ያ ዒሳ ብኑ መርየም አንተ የመርየም ልጅ ሆይ ኢየሱስ ብሎ ይለዋል። ወደፊት እኮ ነው የሚለውን ነገር ትርክቱን አምጥቶ አስቀመጠልን አላህ ሁሉን አዋቂ ስለሆነ። አአንተ ቁልተ ሊናስ ለመሆኑ ለሰዎች እንዲህ ብለህ አስተምረህ ነበር እንዴ ይለዋል። اتخذوني وأمي إلهين من دون الله ይቅርታ ትናለኝ ከአላህ ውጪ ሁለት አማልክቶችን አድርጉና ያዙ ብለሃል ወይ? አላህን ከአላህ ጋር ማለት ነው። ሌሎች ሁለት ማን? አንደኛ ይቅርታ አንድ ጊዜ ሶሪ ከአላህ ውጪ ሁለት አማልክትን አድርጉ ያዙ ብለህ ነበር እንዴ ይለዋል። ማርያምንና ራሱ እናትህን ማርያምና እንዲሁም ደግሞ አንተ ራስህን። በሌላ ቦታ ደግሞ ሶስት ብሎ ጠቅሷል። ሶስቱ አብ ወልድ መንፈስ ቅዱስ ምናምን ተብሎ የሚለው ማለት ነው። ብላቸው አስተምራቸው ነበር እንዴ ይለዋል። ከዛ እንዲህ ይላል ቃለ ሱብሓነክ ጌታዬ ጥራት ይገባህ ይለዋል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ለኔ ማለት ያልተገባኝን ነገር እኮ ልል አይገባኝም ማለት ያልተገባኝን ነገር ኢን ኩንቱ ቁልቱሁ ብየው ቢሆን ኖሮ ፈቀድ ዓሊምተ በእርግጥም ታውቀዋለህ አለ። ፈቀድ ዓሊም ምክንያቱም ኢነከ አንተ ዓላሙ ልጉዩብ ማለት ተዕለሙ ማ ፊ ነፍሲ አንተ እኔ ውስጥ ያለውን ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ እኔ ደግሞ አንተ ዘንድ ያለውን አላውቅም። ምክንያቱስ ኢነከ አንተ ዓላሙ ልጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ ይለዋል። ዒሳ ለአላህ ማለት ነው መልስ ይመልስ። ከዛ ቀጠለና ምንድን ነበር ያለው? አዎ አንድ ጊዜ ላውጣው። ቆይ እዛች ጋር ሚላማ አመርተኒ ኢላማ አመርተኒ ከሚለው በፊት ማ ቁልቱ ለሁም ኢላ ማ አመርተኒ
ምን አለ ማ ቁልቱ ለሁም አላልኳቸውም አለ ኢላ ማ አመርተኒ ቢህ አንተ ያዘዝከኝን እንጂ ሌላ እኮ እኔ ምንም አላልኳቸውም። ምንድነው እሱ? አን ያዕቡዱላህ አላህን ተገዙ፣ ረቢ ጌታዬ፣ ወረበኩም የእናንተንም ጌታ፣ ሃዛ ሲራጡን ሙስተቂም ይሄ ቀጥተኛው ጎዳና ነው ብዬ ነው የነገርኳቸው። እኔ አላልኳቸውም። እኔ አምልኩኝ ብዬ አልተናገርኩም፣ አልወጣኝም። እኔ ከሶስቱ አንዱ ነኝም አላልኩም ይላል። እኔ ማርያምንም አምልኩ አላልኳቸውም ይላል። እኔ አላህ ነኝም ብያቸው አስተምሬ አላቅም ይላል። ልብ አድርጉ። በዛን ቀን ጌታዬ ጌታዬ ብላችሁ የምትሉኝ ሁሉ አባቴ ፊት እመሰክርባችኋለሁ እንዳለው ማለት ነው። ይመሰክርባችኋል። ዒሳ ይመሰክራል ወደፊት መጥቶ ማለት ነው። ተግባባን? ያኔ ራሱ ኢብሮ ይቅርታ አንዴ ውሃ ጠጣልኝ። ዝም ትንሽ። እሺ ቢስሚላህ ውሃ ጠጣልኝ። እሺ ቴንክ ዩ ቃሌ ከእንትን ከሚል ብዬ እኮ ነው። እንዲህ አይነት አሟሟትማ ቢገኝ ተገኝቶ ነው። በአላህ ቢስሚላህ ስለ አላህ እየተናገሩ መሞትን የሚያክል እድለኝነት የለም። እሺ ወላሂ ነው የምላችሁ። አሁን እንዲህ አይነት ተውሂድን እየሰበክን ብንሞት አላህ በኢኽላስ ቢቀበለን ያ ረቢ አላህ እድለኝነት ነበረ። ግን ያው እንደዚህ ደስ አይልም። ያው ለቤተሰብም ለሰሚም ደስ አይልም እንጂ ኤኒዌይስ ልቀጥልና አላህ ምን አለ? በጣም የሚገርም እኮ ነው። ሱብሃንአላህ እኔ ጌታዬ አላልኩም፣ በቃ እኔ አምልኩኝ ብዬ ተናግሬ አላውቅም ይላል። እስቲ ባይብል ላይ ኢየሱስ እኔ አምላካችሁ ነኝ አምልኩኝ ብሎ ያውቃል? ኖ እኔ ጌታችሁ ነኝ። ጌታ ማለት ያ የባህሪ ጌታ የሱ ልጅ ነኝ። ልጅነቴ ደግሞ በግልጽ ነው መናገር ያለበት። በቃ ትክክለኛ ያ ልጅነቴ ደግሞ እኔ የትክክለኛው አምላክ የባህሪው ልጁ ነኝ ብሎ ተናግሯል? አላለም። እንቀጥል። ልብ አድርጉ እንግዲህ እኔ ከስላሴዎቹ አንዱ ነኝ ብሏል? አላለም። እኔ የእግዚአብሔር ራሱ ቃሉ ነኝ ብሏል? አላለም። ታዲያ ምንድን ነው ያለው ኢየሱስ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ እውነት የነገርኳችሁ ሰው ነኝ አንድ ብሏል። ልብ አድርጉ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ በገዛ ሀገሩና ከገዛ ወገኖቹ በቀር ሳይከበር አይቀርም ነብይ ነኝ አለ። 2 ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ መሲህ ነኝ አለ። መሲህ 3 ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ የኔ አባት የናንተ አባት ነው አለ። ወደ አምላኬና ወደ አምላካችሁ አምላክ አለኝ የኔ አምላክ ደግሞ የናንተ አምላክ ነው። 4 አምላክ አለኝ አለ። እንቀጥል። ሱብሃንአላህ በጣም እኮ የሚገርም ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። መልእክተኛ ነኝ አለ። 5 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ተውሂድ ማለት እኮ ነው ጋይስ። በኢየሱስ ዘመን የነበረ ሰው ሁሉ ይሄንን ብሎ ካለ ሙስሊም ነው። እውነተኛ አምላክ ብቻውን የሆነ አንድ አለ፣ እሱም አላህ ነው። የላከውንም ኢየሱስ ክርስቶስ ያምኑ ዘንድ የዘላለም ሕይወት ነው ብሎ ተናገረ። የዘላለም ሕይወት የሚገኘው አንድ አምላክ እርሱ እያለ ሲናገርለት የነበረው ቁጥር 1 ላይ አባት ሆይ ብሎ እያለ ሲጠራው የነበረው ቁጥር 3 ላይ እውነተኛ አምላክ ብቻህን ብሎ ሲጠራለት የነበረው አብን አምላክ ብሎ ነው የሰበከው። አንድም ቀን እኔ አምላካችሁ ነኝ ብሎ አይደለም ያለው። ታዲያ እናንተ የምትሉን እንቀበል፣ ኢየሱስ የሚለውን እንቀበል? ማን እንቀበል? ማን አባቱን እንቀበል? መጽሐፉን እንቀበል? እናንተ እንቀበል? አላልኩም ማለት እናኛ ምን እናድርግ? አላልኩም። በቃ እኔ አላልኩም። እኔ እጅ ይነሳችኋል በኋላ። ጌታ ሆይ ብሎ የሚጠራኝ ሁሉ በዛን ቀን እመሰክርበታለሁ፣ አባቴ ፊት እመሰክርበታለሁ ብሏል። ይመሰክርባቸዋል። ቁርአን ላይም ማለት እንደሚመሰክር ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ፣ በነሱም ላይ በመጨረሻው ቀን ላይ ይመሰክርባቸዋል። አላህ ይጠብቀን ከእንደዚህ አይነት ውርደት ማለት ነው። ያልተባለውን ነው እኮ ሰው እያለ ያለው።
አምልኩ ያልተባላችሁትን ትታችሁ አምልኩ የተባላችሁትን ትታችሁ አምልኩ ያልተባላችሁትን ያልተጻፈ ታነባላችሁ ክርስቲያኖች። ዋይ እንዴ አንድ አምላክ አይበቃም ነው እንዴ? መጽሐፍ ሐዋርያትም አላሉም እኮ። ለምሳሌ ራሱን ሐዋርያ ያደረገው ጳውሎስ ራሱ በሐዋርያነት ሳይታወቅ የነበረው ራሱን ሐዋርያ ያደረገው ጳውሎስ ራሱ ምንድን ነው ያለው? ምን የተናገረው እኔው እንደተናገረ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን አለ? there is only one God አለ። there is only one God and between God and man one mediator አለ። በአምላክና በሰው መካከል ያለ ደግሞ መካከለኛ አንድ አለ አለ። ማን ነው እሱ? the man Jesus Christ አለ። the man Jesus Christ there is only one God አለቀ። ጨረስን። እዛ ጋር አለቀ። በቃ አለቀ። እዛ ጋር አለቀ። ተዘጋ። ፋይል ተዘጋ። እሺ there is only one God እንደዚህ በማተም እንዲህ ተመቶ ከዛ በኋላ ፋይሉ እንደዚህ ተዘጋ ማለት ነው። የኛው only one God። ከዛ ደግሞ between God and man there is one mediator ደግሞ አለ። በአምላክና በሰው መካከል ያለ መካከለኛ። ልክ እንደ ሙሴ ዘዳግም 5:5 ላይ በእናንተና በአምላክ መካከል ቆሜ እንዳለው ማለት ነው። ከዛ ምን አለ? the man Jesus Christ አለ። እውነት ነው፣ ሚዲየተር ነው። እውነት ነው፣ ከአምላክ እየሰማ ለሰዎች የሚያስተላልፍ። በቃ አለቀ ማለት there is only one God true God የተባለው ይሄ እና እሺ አሁንስ ማንን እንመን? የሐዋርያት ሥራ ጸሐፊ ሉቃስ ነው ትሉናላችሁ? አይታወቅም። ኦልሬዲ ጽሁፉ ስለሚመሳሰል ሉቃስ ሊሆን ይችላል የሚል ግምት ነው ያላቸው። ይሁን ምን አለ እሱስ? ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በብዙ በድንቆችና በታምራቶች ኢየሱስን በቃኝ አንዴ በቃ አቃተኝ ነገር። እሺ ቀጥሉ ያ ጀማ። ሰላም አለይኩም። አንደኛ ነገር ከአዶናይ ጋር ለመታወቅ ነው የመጣሁት። ሁለተኛ ነገር ደግሞ ጥሪ ላቀርብለት ነው የመጣሁት እና አንደኛው ነገር ምንድነው አዶናይ እኔም ልክ አንተ ያሳለፍኩን ጆርን ያሳለፌ ወደ እስልምና ሃይማኖት የመጣው ሰው ነኝ እና ያው አንተ እያሳለፍክ ያለከውን ጆርኒ ላይ ኮምፕሊትሊ አንተ ያለህን ነገር እያሳለፍክ ያለውን ነገር የምትናገረውን ነገር አንተ ብቻ ነው የምትረዳው። ምናልባት በአንተ መንገድ ላይ ያለ ሰው ነው ይህንን ነገር አንደርስታንድ ሊያደርግ የሚችለው ማለት ነው። በተረፈ ግን ለአንተ የተለየ ስም ከመስጠት ወይ ደግሞ ድሮንም እንዲነበረ ምናምን ከማለት የተለየ ነገር እንትን አይልም እና ምንድን ነው ማለት አንተም ጥናቶችን አድርገህ ይሄ የነፍስ ጥያቄ አለ። ከዛ ነገር አንጻር ጥናቶችን አድርገህ ይደርሳል እና ይሄ ዋናው ፖይንቱ ምንድን ነው ሲባል ለአምላክ ያለክ ፍቅር ነው። ገባ? አምላክን የመፈለግ አምላክን የመጠማት በስነስርዓት አምላክን የመያዝ አምላክን የመገዛት በቃ ይሄ ፍላጎት ነው እዚህ ድረስ የሚያመጣን እንጂ በምታጠናበት በምታሳልፈው ባሳለፍከው ጊዜያት ውስጥ የሆነ ጎመን ምናምን ብትተክል ሸጠክ ምናምን ነገር አሪፍ ነገር ኢንከም ማግኘት ትችላለህ። ግን ያ ሳይሆን ከዓለማዊ ነገር ይልቅ ያው መንፈሳዊ ሕይወትን የነፍስን ጥያቄ በማስቀደም አምላክን አንደርስታንድ በምናደርገው ላይክ በገባን ለእኛ ውስጣችን ሰላም በሰጠን መንገድ ስንፈልገው እንግዲህ እኛ በገባን አንደርስታንድ ባደረግነው መንገድ አምላክን እናገኘዋለን ማለት ነው። ያ ነው እየሆነ ያለው ማለት ነው። ያ ነገር ነው የተፈጠረው። አልሐምዱሊላህ እኔ አምላኪን ያ ልገዛው የምፈልገው ሰላም የሚሰጠኝን አምላኪን በትክክለኛ መንገድ አግኝቼው ለለፈውት ነገር ትክክለኛ በቃ ክሬዲት ተሰጥቶኛል ብዬ አምናለሁ እና ተመሳሳይ ነገር አሳልፈናል ብዬ አምናለሁ እና እያንዳንዶቹ እንደውም ያንተን ድምፁላ አስተጋባለሁ። ምክንያቱም በቃ እኔም እኮ እንዲህ ነበርኩ ምናምን ብዬ ምክንያቱም እኔም ወደ ቲክቶክ መንደር ስመጣ ክርስትና ሃይማኖት ላይ ያሉኝን ጥያቄዎች ለማስመለስ ነበረ። እንግዲህ ሳላስቡ እኔ ሙስሊም ሆናሉ ብዬ አንድ ቀን ማስቤ አላውቅም። ግን ያው በቃ የነፍስ ያሉኝን ጥያቄዎች ከዙረት የሚያስቆመኝን አሁን ደረስኩ የምልበትን ጠቅላላ መልስ እስልምና ስለሰጠኝ ነው ወደ እስልምና የመጣሁት ማለት ነው። እና ይሄ ነው በቃ ፖይንቱ፣ ሌላ ምንም ነገር የለውም። እና እዚህ ጋር የሆኑ ሰዎችን ለማሳነስ የሆኑ ሰዎችን ለማተለቅ ወይ ደግሞ የሆነ እንዴት ነው ፎሎወርስ ፍለጋዊ ተጽዕኖ ለመፍጠር የሚደረግ ነገር ሳይሆን የነፍስ ጥያቄ ነው። እኔ አሁን በጣም ብዙ ይሄ መንፈሳዊ ሕይወት ላይ ያሉ ሰዎች የማይገባቸው አይ ቲንክ ከዛ እረፍት ይልቅ ይሄኛው አንዶቹን የማሳነስ አንዶቹን የማተለቅ ነገር ስላለ ብዙም ጊዜ እንተላለፋለን፣ አንግባባም። ግን ያው እኔ አዶናይንም ፊል ሳረገው እኔ የሚያለፍኩበት መንገድ ስለሆነ
እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ። ምክንያቱም እነዛ መልሶችን እንደሚሰጥ ስለም በጣም እኛም ታግለናል ብዙ አመት ማለት ነው። እና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም፣ እርግጠኛ ነኝ። ግን የነፍስ ጥያቄ አለበት። አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነው። እና ምን ይባላል አባባሉ? ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለ እና ቁጭ ካለ ወዲህ ወዲያ ያለ የተሻለ ነው። ይኸው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድን ነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው። እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫንብንም። ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ይብን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርጉ ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቅርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንጻር የዚህ የነፍስ ጥያቄ ስላለብን ይህን ሁላ እርምጃ የተራመር ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ። እስልምና ሃይማኖት መቀበል ለእኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንዲሁም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለእኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር። እኔ አሁን አዶናይም በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይህ ግልጽ ነገር ነው። እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው። እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? እዛም አውቅ ከሆነ ሜቢ እኔም ስለተማር ብዙ ጊዜ ይመጣ ነበር። ምናልባት በዛ የተለየ ሊሆን ይችላል። ያው ብነግርህ አሁን የምታውቃቸው ልጆች አሉ። እማቀቅ ይመስለኛል። እዛ እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ አቀናለሁ እና ልታይ ያ ኦኬ። እሺ ኤኒሃው ምንድን ነው ወደ ሁለተኛ ጃዬ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃል እና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትከበራለህ? አላህ የነቢያት አምላክ በሚለው ርዕስ ትከበራለህ? አሁን አረ ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩም። እኔ ቤት እኮ እሺ፣ አንድ ከውስጥ ነው ያልኩህ። እሺ፣ አውራና እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንን ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህም የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናልና ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከውስጥ እንገባለን፣ እንወያያለን። ምን ታስባለህ? ፌር ሊሆን ጨረስክ? አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ? እና የግድ አንተ ቤት መምጣት እኔ እኮ የግድ አንተ እኔ ቤት ና አላልኩም። አዎ ማውራት አንተን የፈለግከው። ስለዚህ እኔ ቤት ና እና አውራ። አዶናይ አንዴ ያወራ ለሱ ድርንስጥ ዱርዬ ኢኳል ቤት አይሆንም። እሺ ይሆንሽ
ሙኛል እሺ ሀሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። የተለያዩ ዛሬ ስለሆነ እኔ አሁን ኦልሞስት ያለኝ 15 ደቂቃ ምናምን ነው። 11 ሰዓት መውጣት አለብኝ። ሶ ኮንክሉድ ብናደርገው የተሻለ ነው የሚለውን ሀሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሀሳብ ኮንክሉድ አድርግና ሀሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርቱ ብለን እንቀጥለዋለን። እኔ ግን ሀሳብ ነበር ኮንክሉድ ላድርግና እኔ ጃቢ ኮንክሉድ ላድርግና እኔ ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ እመጣለሁ። መሀል ለመቆረጥ ቀጥል። ወደ እሱ ቀጥል። 2 ደቂቃ እሰጣለሁ ጃቢር። ችግር የለውም። አነሰ በጣም ቁጭ ብዬ ስጋት ነበር ረጅም ሰዓት ግን ይሁን ችግር የለውም። መጀመሪያ ጃቢርን ቴንኪዩ ማለት እፈልጋለሁ። አንደርስታንድ እንዳደረከኝ ፊላድ ምናልባት ያሳልፍነው ጀርኒ ተመሳሳይ ሊሆን ይችላል። ቴንኪዩ ሶ ማች አንደርስታንድ ስላደረከኝ። እናወራለን። እኔም እስላሚክ የሆነውን ሀሳቦችንም ደግሞ ከማጥናት ወደኋላ አለንም ባይዘው እዛ ላይ የሚጎረብጡኝን ሀሳቦች እንደዛ ነው ደግሞ ብዬ የማነሳቸውን ሀሳቦች ደግሞ እንደዚሁ በፍቅር እንወያያለን። አላማችን እውነትና እውነት እስከሆነ ድረስ ጃቢር ቴንኪዩ አመሰግናለሁ። ሀሳብህን መቀጠል ይችላል። የሚረብሽ ድምፅ አለ መሰለኝ። ከሚዩት ካረኩ የሚስተካከል ይመስለኛል። እሺ አይ ቲንክ የሚረብሽ ድምፅ አለ አሉ። አንተ ጋር ሚዩት አድርገውና ልቀጥል። ከዛ እኔ እንትን ስል እንትን ያስተጋባል። እሺ እና ይሄ ነው ያለው ነገር። ምንድን ነው አዶናይ በሁለተኛ ነገር የመጣሁበት ምክንያት ምንድን ነው? ለእስልምና እድል ስጠው። እኛም መተህ ጠይቀን እስኪ እስልምና ምንድን ነው ያለው ትምህርት እያንዳንዱ ላይ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን እኛም መተህ አስተማሪዎች አዘጋጅተን ምናምን በስነ ስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሀሳቢ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ 1 ደቂቃ ውስጥ እንትን እላለሁ እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት። በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል እና ምንድን ነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው። በግዴታቸው ምርጫም የላቸውም፣ አልተፈቀዱም። ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድን ነው ፖይንቴ እኔ ኦኬ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲህ ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረ። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ማለት ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለእኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ።
ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከእነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተ ነበረ፣ አውቀ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግኩ አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሀሳቤ። እንትን ፎሎ አረጋለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ይሻላል። አመሰግናለሁ። አመሰግናለሁ ስለገባ። ቴንኪው ቻብሪ፣ ቴንኪው። ኦኬ መጀመሪያ አሁን የኔ ሰዓት ነው።